የሰው ልጅ ስኬት ላይ ሲደርስ ማንም ሰው ያጨበጭብለታል። ነገር ግን በመውጣት በመውረድ ውስጥ ሆኖ ብዙ ህጸጾች ይታዩበታል። ብዙ ሰዎች ሊያሽማጥጡበት፣ ብዙ ሰዎች ሌላም ስም ሊያወጡለት ይችላሉ። ነገር ግን እናንተ በህይወታችሁ ስኬታማ መሆን ከፈለጋችሁ ወይም ደግሞ በህይወታችሁ ልታሳኩት የምትፈልጉት ካለ የሰዎቹን ጫጫታ ሳሰሙ ከስኬት መንገዳችሁ ሳትነቃነቁ ወደ ስኬታችሁ ስትደርሱ ሙገሳውንም ምርቃቱንም ትደርሱበታላችሁ። እነዛ መሰናክሎች ሳይጥሏችሁ ከስኬታችሁ የመጨረሻ ጫፍ ላይ ስትደርሱ ማንኛውም ሰው ሊያጨበጭብላችሁ ወይም ደግሞ ደስተኛና ከናንተ ጋር ጓደኝነት ለመመስረት ከናንተ ጋር ብዙ ቢዝነስ ለመስራት ከናንተ ጋር ምን አለ አብረን በሰራን የሚል ድምጽ ተሰማላችሁ። ውድ ኤግዚት ኤግዛም ወይም የሲኦሲ ተመዛኞች እንዲሁም ይሄን ቻናል የምትከታተሉ አሁን ላይ ሆናችሁ ብዙ ሰው ስም ሊያወጣላችሁ ይችላል። እሱን ቸካይ ነው፣ እንደዚህ ያደርጋል፣ እንትን አይለንም፣ ጓደኝነት ልትባሉ ትችላላችሁ። ከጫጫታው መካከል ራሳችሁን ለየት አድርጋችሁ የራሳችሁ መንገድ መበየን የናንተና የናንተ ድርሻ ነው። ሰላም ጤና ይስጥልኝ። እንዴት ናችሁ የዚህ ቻናል ቤተሰቦች? ለናንተ የሚሆነውን ነገር እያዘጋጀላችሁ እንገኛለን። ዛሬም ለቢኤስሲ ነርስ ተማሪዎች የሚሆን 39ኛ ክፍል ለሲኦሲ እና ለኤግዚት ኤግዛም የሚሆን ወይም ደግሞ ለላይሰንስ ኤግዛም የሚሆን ጥያቄ ይዤላችሁ ቀርቤያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። የዚህ ቻናል ደንበኞች ደግሞ ይሄ ቪዲዮ እንደሚመቻችሁ ባለሙሉ እርግጠኛ ስለሆንኩ ላይክ አድርጋችሁ ጀምሩት። እንዲሁም ለሌሎች እንዲዳረስ ሼር አድርጉት። ከዛም ባሻገር ኮሜንት ላይ የሚሰራላችሁ ብጽፉልን በጣም በደስታ እንቀበላችኋለን። ከዛ የምታጠኑበት መንገድ ባለፈው ባልኳችሁ መልክ መዘጋጀት አለባችሁ። ስለዚህ ቪዲዮዎቻችን እየገባችሁ በማየት ራሳችሁ ማብቃት ትችላላችሁ። ለዛሬ ወደ አዘጋጀሁላችሁ ጥያቄ መሄድ እንችላለን። ወደ መጀመሪያው ጥያቄ ስንሄድ 45 years old female patient present with endocrine clinic with complaint of intolerance to heat, irritability, nervousness and difficulty of breathing. During physical assessment, the nurse observed bilateral smooth swelling of the anterior neck region and protrusion of that eyeballs and certain facial expressions. Which the following presents most appropriate initial medical management for this condition? Okay. እንግዲህ ኢንዶክሪን ዲስኦርደር ያለበት ወይ ወደ ክሮኒክ ወደ ሆነ ዲስኦርደር የሚታከሙበት ክሊኒክ መጥቷል። ነገር ግን የበሽተኛው ኮምፕሌን ምንድነው? አንደኛው ኢንቶለራንስ ኦፍ ቱ ሂትን ኢንቶለሬት ነው ኤንድ ኢሪቴቢሊቲ አለበት፣ ነርቨስነስ አለበት፣ ዲፊካልቲ ኦፍ ብሪዚንግ አለበት። ከዛ ፊዚካል አሰስመንት ደግሞ ሲሰማ አንገቱ አካባቢ በሁለቱም በኩል እብጠት አለ፣ ኔክ ሪጅኑ አካባቢ ኤንድ ፕሮቱዥን ኤርቦል አካባቢ ፕሮቱዥን አለ ኤንድ ስታርትድ ፋሻል ኤክስፕሬሽን which is the most appropriate initial medical management. አንዳንዳቸውን እናያቸው። የመጀመሪያው እንግዲህ አብዛኛውን ጊዜ ይሄ ኢንዶክሪን ዲስኦርደር ያለባቸው ሰዎች ወይ ኢንቶለራንስ ናቸው ወይ ደግሞ ኮልድ ኢንቶለራንስ ናቸው። ስለዚህ አንደኛው ኢሪቴቢሊቲ ይሄ የሚያመለክተው እንግዲህ ሃይፐርታይሮይዲዝም ነው ያለበት። አንደኛው ሂት ኢንቶለራንስ that classical sign of hyperthyroidism and irritability, nervousness and dyspnea አብዛኛውን ጊዜ የሃይፐርታይሮይዲዝም ሆርሞን ዲስተርባንስ ያለባቸው ወይም ደግሞ የሆርሞን መጠናቸው ሲጨምር ነው። ጎይተር አለባቸው አብዛኛው ጊዜ ሄድ ዲፊውዥን ስሙዝ የሆነ ጎይተርስ አላቸው። ይሄም አንደኛው የሃይፐርታይሮይዲዝም መገለጫዎች ናቸው። ስለዚህ ከዚህ ተነስተን ለዚህ በሽተኛ ምን based on this the initial medical management to that as rapid ሲምፕቶማቲካል ኮንትሮል ነው። ሲምፕቶማቲክ የሆነው ነገር ኮንትሮል መደረጋል። ስፔሻሊ ዳስ አድሬናሊክ ሲምፕቶም አለበት፣ ታኪካርዲክ ነው፣ አንዛይቲ ያለበት፣ ሂት ኢንቶለራንስ አለበት። ስለዚህ ለዚህ በሽተኛ ሊሰጥ የሚችለው ምንድነው? የነዚህ ቤታ ብሎከሮች ብንሰጥ የተሻለ ነው። ስለዚህ እያንዳንዳቸው ምርጫ እናያለን። የመጀመሪያው ላይ ላይ የምናገኘው ራዲዮ ቴራፒ አብዛኛውን ጊዜ ይሄ ሎንግ ተርም ወይም ደግሞ ዴፊኒቲቭ ትሪትመንት ነው። ሲምፕተምን ትሪት አያደርግላችሁም። ምክንያቱም እዚህ ጋር ዲፊካልቲ ኦፍ ብሪዚንግ አለበት፣ ሂት ኢንቶለራንስ አለ፣ ነርቨስነስ አለበት። እነዚህ ደግሞ ሲምፕቶማቲክ የሆኑ ነው መጀመሪያ ማኔጅ ማድረግ ያለብን። ፕሮፕራኖል ቤታ ብሎከር ይባላል ከሚባሉት መድኃኒት አንዱ ነው ፕሮፕራኖል። ሶስተኛው ሚቲማዞልስ ይሄኛው ምንድነው? አብዛኛው ፈርስት ላይን አንቲ ታይሮይድ ድረግ ነው የሚባለው ፎር ሆርሞናል ሰፕሬሽን፣ ሆርሞኑን ሰፕረስ ለማድረግ በጣም ጠቃሚ የሚባለው ለሃይፐርታይሮይዲዝም የሚታዘዝ ነው። ሊቮታይሮክሲንስ የምንላቸው ዲ ላይ የምናገኘው አብዛኛውን የምናከብበት ለሃይፖታይሮይዲዝም እንጂ ለሃይፐርታይሮይዲዝም አይደለም፣ ኮንትራንዲኬት ነው። ስለዚህ መልሳችን የሚሆነው ቤታ ብሎከር ሰጥተን ሂት ኢንቶለራንስ ወይ ኢሪቴቢሊቲ ነርቨስነስ የሆነውን እና ዲፊካልቲ ኦፍ ብሪዚንጉን ማኔጅ ማድረግ ነው ቅድሚያ። ባለፈው ሳስተምራችሁ ወይም ባለፈው ሳሳያችሁ ስለ ኤቢሲ ስናወራ ነበር። ስለዚህ ኤቢሲ ማለት አንደኛው ብሪዚንግ ውስጥ አንዱ ስለሆነ እሱ ነው ማከም ያለብን። ስለዚህ መልሳችን ቢ ላይ ያለው ፕሮፕራኖል ይሆናል ማለት ነው። A 45 years old patient with known history of diabetes mellitus and hypertension is admitted to the emergency department. Physical examination finding to liver sign of dehydration and hypovolemia. Laboratory investigations show that blood glucose levels 340 mg per deciliter and bicarbonate level
10.5 ሚሊ ኢኩቫለንት ፐር ሊትር ሆኗል። ሴረም ፒኤቹ ደግሞ 6.7 ሆኗል። ዛት ኢዝ ኢንዲኬተር ኦፍ አሲዶሲስ which one the following intravenous fluid should be administered for these patients? ስለዚህ ኢኒሻል ፌዝ ላይ ምን አይነት ፍሉድ እንሰጣለን እያንዳንዳቸው እስኪ እናያቸው። የመጀመሪያው የምናገኘው 0.9% ኦፍ ኖርማል ሳላይን ወይም ደግሞ አይሶቶኒክ ሶሉሽን የምንለው ነው። ይሄ ዲያቤቲክ ኬቶ አሲዶሲስ ይሄ በሽተኛ ዲያቤቲክ ኬቶ አሲዶሲስ አለበት። ከማኒፌስቴሽኑ ተነስተን ስናይ ሴረም ባይካርቦኔቱ 10.5 ሆኗል። ይሄ ዛት ኢንዲኬተር ኤንድ ፒኤች ኦፍ 6.7 ዛት ኢንዲኬተር ኦፍ ሜታቦሊክ አሲዶሲስ አለ። ዲሃይድሬሽን አለ። ሃይፖቮሉሚ ያለው ዘፍሶ የመጀመሪያው ስራችን የሚሆነው ፈርስት ስቴፓችን የሚሆነው ዲኪውን ማኔጅ ማድረግ ነው። ራፒድ የሆነ ፍሉድ ሬሲስቴሽን ያስፈልገዋል። ይሄን ደግሞ አብዛኛውን ጊዜ የምንሰጠው አይሶቶኒክ የሆኑ ሶሉሽኖች ናቸው። ወደ ስፔሻሊ አይሶቶኒክ የምንለው ደግሞ 0 በሴሉና በፍሉድ መካከል ኢኳል የሆነ ኮንሰንትሬሽን ያለው ነው። ከዛ ውስጥ አንደኛው 0.9 ሶዲየም ክሎራይድ ነው። ስለዚህ ሰርኩሌሽኑ ወይ ቲሹ ፐርፊውዥኑ ሪስቶር ያደርጋል። ክሊኒካል ጋይደንስ ሪኮመንድ የሚያደርገውም ይሄንን ነው። ቢስኔ 0.45 የምንሰጠው አብዛኛውን ጊዜ ቆየት ብለን ፎርዌርድ አፍተር ኢኒሻል ቮሊዩም ሪስቶሬሽን ነው። ኖት አፕሮፕሪየት ፎር ሬሲስቴሽን ፌዝ ላይ ኢኒሻል ሬሲስቴሽን ፌዝ ላይ ሪኮመንድ አይደረግም። ሲ ላይ የምናገኘው ዴክስትሮ 5% ዋተርስ ነው። ይሄኛው ደግሞ አብዛኛውን ጊዜ አድድ የሚደረገው አፍተር ግሉኮስ ፌል ሌዛን 2 or 215 ሚሊግራም ፐር ዴሲ የግሉኮስ ብለድ ግሉኮስ ሌቭላችን ከ250 ወይም ደግሞ ከ200 በታች ከሆነ ይሄኛው አብዛኛውን ጊዜ ሃይፖግላይሴሚክ ሊገቡብን ስለሚችሉ ከኤሌክትሮ ኢንሱሊን ቴራፒያችን ስለምንሰጥ ኢንሱሊን ቴራፒ ላይ ስለሚሆኑ ሃይፖግላይሴሚክ አንደኛው ኮምፕሊኬሽን ስለሆነ ለዚህ በሽተኛ ኖርማል ሳላይን የምንሰጠው። ስለዚህ ዴክስትሮስ የምንሰጠው ከ200 በታች ሲሆን ነው። ይሄም ሃይፖግላይሴሚክ እንዳይገባ ወደ ዲ ላይ ስንሄድ ዴክስትሮስ 15% ኦፍ ኢን ዋተርስ አብዛኛው ይሄ ደግሞ ሲቪር የሆነ ሃይፖግላይሴሚክ በሚገቡበት ሰዓት ነው። ግን ለኮንትራንዲኬሽን ፎር ሃይፐርግላይሴሚያ ወይም ዲኬ ፎርሙላ ያደረጉ ግን ኮንትራንዲኬሽን። ስለዚህ መልሳችን የሚሆነው እዚህ ላይ እነዚህ ሁለት ሶስቱ ምን አይሆኑ ማለት ነው፣ መልስ አይሆኑ ማለት ነው። ስለዚህ መልሳችን አይሶቶኒክ ሶሉሽን ወይም ደግሞ 0.9 ኖርማል ሳላይን እንሰጣለን ማለት ነው። ወደ ሶስተኛው ስንሄድ ሶስተኛው 20 years old male client visits hospital for eye examination as part of requirement for registration of driving license training school. The nurse measuring of vital accurately using of Snellen charts. The result is 20 with 7, which is the following interpretation based explanation of visual acuity finding. ስለዚህ ላይሰንስ ወይም ደግሞ መንጃ ፍቃድ ሊያወጣ ነው ናይንሲንግ ድራይቭ ስኩል ውስጥ ያለው። ስለዚህ ስኔል ቻርት ሜጀር አድርጋችሁታል። ስለዚህ ይሄን ኢንተርፕሬት ስታደርጉት የመጣው ውጤት 20/70 ነው። ይሄን ኢንተርፕሬት ሲደረግ ምን ይመስላል የሚለው ማየት ይችላል። the patient can be considered legally blind is absolutely wrong። ይሄኛው መልስ አይሆንም፣ ምክንያቱም ይሄኛው የሚያሳየን ብላይንድነስን አይደለም ማለት ነው። the patient has visual impairment classifies category 3 ይሄኛው መልስ አይሆንም። the patient able to see at 20 feet when the normal percent of 70 feet ይሄኛው ለመልሳችን የቀረበው ነው። the normal person able to the normal ፔሸንታችን 20/70 ነው። ስለዚህ ቅድሚያ የሚሆነው የፔሸንታችን ነው። መልሳችን የሚሆነው ሲ ላይ ያለ ይሆናል ማለት ነው። ስለዚህ ሲ the patient able to see 20 feet and what the normal person is feet as 70 feet ማለት ነው። የ12 ዓመት ዕድሜ ያለው patient present with the hospital with complaint of eye pains and excessive tearing from the both eye for duration 2 weeks, and during assessment the nurse observes inward turning of the eyelash inward darwar ወደ ውስጥ ገብታ toward the elbow. The physician make diagnosis trachoma. Which stage of trachoma does clinical finding most likely indicates? ከዚህ ተነስታችሁ የትኛው ስቴጅ ላይ ነው ትራኮማ ማለት ነው። ያንዳንዳቸው እንሂድ። የመጀመሪያው ትራኮማ ኢንቴንስ የምንለው አብዛኛውን ጊዜ ካራክተራይዝ ማርክድ ኮንጃክቲቫ ኢንፍላሜሽን ኤንድ ቲኪንግ ሲሆን ነው። አይላሽ ዳዝ ኖት ሪተርን ኢንዋርድ ብዙ ጊዜ በዚህኛው ስቴጅ ላይ አይታይም። ሁለተኛው ትራኮማ ስካሪንግ የምንለው ዛስ ሾዊንግ ዊዝ ኢነር ስካሪንግ ኦፍ ዳስ ኮንጃክቲቫ ደሚል ቱ ዳት ትራኪ። ወደ ሲ ላይ ስንሄድ ትራኮማ ትሪቺያሲስ የምንለው አብዛኛውን ጊዜ የዚህ ምልክቶች ዳስ ኢንዋርድ ተርኒንግ ኦፍ አይላሽ ተዋርድ ዳ አይቦል ነው። ይሄ ማለት which define trachoma triasis stage of TT ይባላል። stage of trachoma that occurring with us or one eyelash trachoma or ስለዚህ መልሳችን የሚሆነው ሲ ላይ ያለው ትራኮማ ትሪቺያሲስ ነው። ትሪቺያሲስ that is folliculosis የዲ ላይ የምናገኘው በብዛት
early stage ላይ ነው characterized by follicles 5 greater than 1 follicles on the upper trash of the conjunctiva eyelash is not invasion of into the follicles ስለዚህ መልሳችን የሚሆነው ትራኮማ ትሪኪያሲስ ነው ሲላይ ያለ ይሆናል ያ ወደ አምስተኛው ጥያቄ ስንሄድ 65 years old male patient with known as history of diabetes mellitus come to the hospital complain of pain around the eyes, blurred vision, assessment finding reverse decreasing of visual acuity and reducing of visual field, and the nausea and vomiting measuring of tonometers show that intraocular pressure 28 mm of mercury, which the following represents most appropriate priority nursing diagnosis for these patients. So ከዚህ ተነስተን ምን አይነት ፔን ይኖርበታል ወይም ደግሞ which was the nursing intervention. So based on this, which ones the following represent most appropriate priority nursing diagnosis for the patients? የመጀመሪያው acute pain ነው acute pain blur vision reducing of visual acuity ሊኖር ይችላል nausea vomiting እነዚህ ክላሲካል የሆኑ ሳይኖችን ነው describe እና elevating of intraocular pressure ጨምሯል so acute pain የሚሆንበት ሰዓት አለ ግን በብዛት የዚህ ዲያግኖስ ቀረብ በሚለው ጀምራል acute pain more መልስ ይሆናል ነገር ግን ፕራዮሪቲ አንዳንድ ጊዜ አይሰጥም impaired vision it's one of that characters it's one of the complication it's one of the is diagnosis የሚደረግ ነው disturbed sensory perception ስላለ እሱ ሊቀድም ይችላል ስለዚህ አንዳንድ ጊዜ ፔን ላይ ያለውና እዚህ ፔን ላይና ሁለቱ መልሶች ናቸው ለዚህ ቀርብ ይሄኛው ምንም ሳይንስ ኤቪደንስ የለንም impaired vision የመኖር እድል አለው ግን impaired vision አለው ልክ ነው blur vision ስላለው ነገር ግን እንደ ፈርስት ፕራዮሪቲ ያያዝም ሁለቱ ይሆናሉ እንደዚህ ከዚህ ቀደም የመጡ ጥያቄዎች ናቸው እና ሁለቱን መልስ የሚያስቀምጡ መጽሐፎች አሉ ማለት ሁለቱም ስላችሁ አንዳንዶቹ መጽሐፎች acute pain ይላሉ አንዳንዶቹ disturbed sensory perception እና ሁለቱም የሚሆንበት ኮሜንት ላይ የትኛው መልስ እንደሚሆን ጻፉልኝ እዚህ ላይ እኔ disturbed sensory perception ብየዋለሁ ፔን የምትሉ ካላችሁ ጻፉልኝ ከታች ኤክስፕላኔሽናችሁን ጻፉልኝ ወደ ስድስተኛው 25 years old male patient is present with eye care center with a complaint of foreign body sensation of the eyes the nurse plan performing eye irrigation is a part of management with the following solution is the most appropriate for irrigation of for these patients ለዚህ በሽተኛ የትኛው ነው የሚመከረው ምን አለበት ፎሪን ገብቶበታል ከዛ ባሻገር ያም ፎሪን ለማውጣት ምን እንጠቀማለን ሶሉሽን እንጠቀማለን ስለዚህ የትኛውን ሶሉሽን እንጠቀማለን እያንዳንዶቹ ማየት እንችላለን warm tap waters አብዛኛውን ጊዜ እንደ first choice አይያዝም if is an available isotonic solution ከሌለ ነው ልንጠቀም የምንችለው unavailability of that isotonic solution ከሌለ ልንጠቀም እንችላለን during emergency በሚሆንበት ሰዓት ግን ብዙ ጊዜ አይመከርም ምክንያቱም risk of contamination አለው የቧንቧ ነው የመበከል እድል አለበት irritation ሊያመጣ ይችላል active temporalis alteration but does not ideally clinical setting ላይ ብዙ ጊዜ አንጠቀምበትም ማለት ነው isotonic solution ላይ የምናገኘው ቢ ላይ የምናገኘው that's normal size is important safe እና non irritant protective of corneaችን protect የሚያደርግና non irritant የሆነ እና ሴፍ የሚባለው 0.9 ሶዲየም ክሎራይድ የሚባለው ስታንዳርድ ሶሉሽን ፎር ሪሙቪንግ ኦፍ ፎሪን ቦዲ ፎር አይስ ለአይ በጣም የሚመከር ነው ሃይፖቶኒክ ብዙ ጊዜ አይመከሩም has low osmolarity ያላቸው ዛንቲር ከቲር አንፃር low osmolarity ነው ያላቸው ወደ ኮርኒያ ሊገቡ ይችላሉ ይቅርታ ወደ it may be cause of cornea edema ያመጣሉ epithelial damage ሊያመጡ ይችላሉ not recommend for irrigation ሃይፐርቶኒክ አብዛኛውን ጊዜ እነዚህ ኦስሞላሪቲው ግሬተር ዛን ቲር ማለት ከቲራች ወይም ከምባችን ይበልጣል draw fluid out of the ocular tissue thus causing of irritation or discomfort ሊያመጣ ይችላል አብዛኛውን ጊዜ የሚታዘው ምንድነው ኢደማተስ ካለ አይናችን አካባቢ ሃይፐርቶኒክ ሊታዘዙ ይችላሉ ግን በዋናነት የሚታዘዙ ስለዚህ በሽተኞች የትኛው ነው ማለት ነው አይሶቶኒክ ነው ማለት ነው ወደ ሰባተኛው ስንሄድ ሰባተኛው ላይ የምናይ 37 years old patient who now with history of hypertension present eye care centers that with complaint of blurred vision and distorted vision that patient also that reporting difficult of tolerating bright light but there is no eye pains during examination the nurse observes that people appear to milky white and አይናችን ላይ ውስጠኛው ክፍል ላይ ያው people ምንላት ላይ appear with milky የሆነ white አለ which most likely diagnosed in these cases ስለዚህ ለተነስተን እንግዲህ የትኛው ኬዝ ሊሆን ይችላል ነው ሚልኪ የሆነ አፒር ያደርጋል ማለት ነው ስለዚህ ያንዳንዳቸው ግላኮማ is incorrect usually the present with eye pain ይኖራል
ሄዴክ ሊኖር ናውዣ ቮሚቲንግ ኬዝ ኦፍ ኢንትራክሮራል ሊጨምር ይችላል ስፔሻሊ ዛስ አኪዩት አንጉላር ክሎዥር ኦፍ ግላኮማ ነገር ግን ይሄ ፒፕል ላይ ዳዝ ኖት አፒር ኦፍ ሚልኪ ዋይት ግን የላቸውም አብዛኛውን ጊዜ ካታራክት አብዛኛውን ጊዜ የካታራክት ኬዝ ባይ ክላውዲ የሆነ ሌንስ አለው ዛት ሊድ ቱ ዳት ፔለስ ብለር ቪዥን አለባቸው that is sometimes white and milky appear the people ላይ ምን ሚልኪ የሆነ white የሆነ ነገር ሊፈጠር ይችላል እነሱ ስለዚህ ካታራክት more need to this question ለዚህ ጥያቄ ካታራክት መልሳችን ይሆናል ማለት ነው ሌሎቹ አይሆኑም ማለት ነው ስለዚህ መልሳችን ቢ ይሆናል ወደ 8ኛው ስንሄድ long distance truck driver ነው found HIV positive ነው HIV positive የሆነ በሽተኛ ወደኛ መጥቷል እሱም that is driver after completing a post testing counseling the nurse were working this unit of plan determine the stage of the patient disease condition which the following finding most likely indicate of advanced HIV AIDS ግን ስለ HIV AIDS ስንል advanced WHO recommend የሚያደርጋቸው ስቴጆች አሉ የመጀመሪያው የምናገኘው ምንድነው CD4 cell count is greater than 500 cells millimeter of cube ይሄኛው አብዛኛውን አድቫንስ greater than ሲሆን አድቫንስ አንለውን ይሄኛውን በብዛት የሚባለው early እና mild HIV AIDS disease ነው the immune system is still relatively strong ተብሎ የሚታሰበው ከ500 በላይ ከሆነ immunity system is relatively strong ማለት ነው CD4 አቸው ከ200 በላይ ከሆነ that indicate of moderate disease that's no classified advanced HIV AIDS አይገባም እዚህ ውስጥም ሲላይ የምናገኝ CD4 ካውንታቸው ከ200 በታች ከሆነ that indicate of WHO recommend የሚያደርገው advanced HIV stage ላይ ነው የምናገኛቸው that severe የሆነ immunosuppression አለባቸው high risk of opportunistic infection ለopportunistic infection ከሚጋለጡበት አንደኛው CD4 ካውንታችን ሲወርድ ነው ስለዚህ መልሳችን ሲ ላይ ያለው ይሆናል ማለት ነው ወደ 9ኛው ስንሄድ 25 years old female patient admitted to the medical ward with diagnosing of stage 3 HIV during assessment the patient nausea vomiting diarrhea dysphagia and audiophagia አለባቸው physical examination finding shows a dry oral mucosal blood pressure disease and hypotension ውስጥ ገብቷል ወይም 50 ነው 50 በ40 is low blood pressure pulse rate ታኪ ነው respiratory rate is 24 is per minute temperature is normal range appropriate which is appropriate nursing diagnosis for these patients imbalance nutrition lesser body requirement imbalance nutrition ሊኖር ይችላል ምክንያቱም ዲስፋጃ እና ኦዲዮፋጃ አላቸው ከሱ ጋር ተያይዞ ሊመጣ ይችላል ነገር ግን ደፈርስ ፕራዮሪቲ አንይዘውም ሌላው alter of thermoregulation is normal temperature ነው እንትኑ ስለዚህ there is no evidence ሲላይ fluid volume deficit አለባቸው fluid volume deficit that is ከሚታየው ናውዣ አለ vomiting diarrhea dry mucosal blood pressure under the normal tachycardia ገብቷል tachypnea ናቸው ስለዚህ ታኪፒኒያ ያን ያህል ኖርማል ሬንጅ ውስጥ ያለው ቦርደር ላይ ነው ብዙም ያን ያህል ያስጨንቅ ይችላል እነዚህ ግሊሎቹ አሁን ያወራናቸው ያሉት ግን በጣም ሃይስት ናቸው ይሄ ደግሞ እነዚህ ሊርቱ ሃይፖቮሉሚክ ለመግባት ተደላላቸው ዲሃይድሬሽን ካለ ሃይፖቮሉሚክ ሾክ ውስጥ ይገባሉ ስለዚህ ከዚህ ነርሲንግ ዳይን fluid volume deficit ነው ያለው ማለት ነው knowledge of deficit ይሄ በኋላ ላይ የሚመጣ ነው ከዚህ ሲናሪዮ አንፃር ልንላንችል ዛስ ኢምፖርታንት ነው ሎንግ ተርም ማኔጅመንት ከሚባል አንደኛው እሱ ሊሆን ይችላል ስለዚህ መልሳችን ሲ ላይ ያለው ነው ወደ 10ኛው ላይ ስንመጣ 10ኛው ላይ የምናገኘው 20 years old female patient who has been diagnosed with rheumatoid fever the receiving of intramuscular procaine penicillin the report of treatment the part of treatment with that 2 minutes after administration the patient develops severe shortness of breathing cyanosis and hypotension አለበት which most likely diagnosed for this scenario drug eruption anaphylactic reaction angioneuritis edema አለው allergic rhinitis አለበት ከዚህ ይሄ ቀላል ነው ስለዚህ intramuscular procaine penicillin ሰጠነው ማለት ስለዚህ anaphylactic shock የመግባት እድል አላቸው ማለት ነው ምክንያቱም procaine penicillin አይን በመንሰጥበት ሰዓት ወደ blood stream ከገባ ስለዚህ that blocking of the circulatory system that is after that the shortness of breathing ያ ደግሞ shortness of breathing that indicate of lack of oxygen or hypoxemic ይሆናሉ cyanosis and መጨረሻ ላይ hypotension ይመጣል ስለዚህ ይሄ መልሳችን የሚሆነው anaphylactic shock ይሆናል ማለት ነው የዚህ ቻናል ቤተሰቦች ሁሌ እንደምንላችሁ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ ምክንያቱም ለእናንተ የሚሆነው ነገር እየሰራን እንገኛለን እኛ ደግሞ ከናንተ መከታተላችሁ የምናቀው ለኛ ሰብስክራይብ ስታደርጉና እንዲሁም ይሄን ቪዲዮ
ላይክ ስታረጉ ሌሎች እንዲደርስ ሼር አድርጋችሁ እንዲሁም ኮሜንት ላይ ተጽፉልን ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን መስል ነበር። በቀጣይ በአዲስ ቪዲዮ እስከምንገናኝ ለዛሬ አበቃሁ። ቻው።